ጤና ይስጥልኝ። ሲስተር ለምለም ተፈራ እባላለሁ። እንኳን ደህና መጣችሁ ወደዚህ ቻናል። ዛሬም ፕሮግራማችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ዛሬ የምንነጋገርበት ክፍል ስለ ቫሊዴሽን ወይም ደግሞ ማረጋገጫ እና የይለፍ ቃል በሚል ርዕስ ላይ ነው። ቫሊዴሽን ስንል ለብዙ ነገር እንጠቀመዋለን። ህጋዊ ለሆነ ነገር እና ለአንዳንድ ተቋሞች ጉዳይ ላይ ቫሊዴሽን የሚለውን ወይም ደግሞ የይለፍ ቃል ወይም ደግሞ ማረጋገጫ ስጡን በሚባልበት ጊዜ በዛ በኩል ደግሞ እናስበዋለን። ዛሬ ግን ቫሊዴሽን ወይም ደግሞ የይለፍ ቃል የሚለውን የምንጠቀምበት ከአልዛሃይመር ችግር ወይም ደግሞ የመርሳት ችግር ካላቸው ሰዎች ጋራ የምንግባባበትን የግንኙነት መስመር የሚያመቻችልንና የሚያግባባን ስለሆነ ቫሊዴሽን የይለፍ ቃል ወይም ማረጋገጫ በሚለው እንድንጠቀምበት ሆኗል ማለት ነው። ቫሊዴሽን ማረጋገጫ ወይም የይለፍ ቃል የአልዛሃይመር የመርሳት ችግር ህመምተኞችን ውስጣቸውንም የመረዳት ጥበብ ወይንም እንዲረዱ ማረጋገጫና የይለፍ ቃል የሚሰጥ ነው። ማረጋገጫ ወይም የይለፍ ቃል ስንል ይህ የይለፍ ቃል የመርሳት በሽታ ተጠቂዎች ማረጋገጫዎችን በመስጠት ስሜትን እና ልምዶችን ለማጠናከር ይረዳል። ይህም ማለት ከልምዳቸው ተነስተን አሁን ያሉበትን ነገር እንዲረዱ እንድንግባባ ባለው ሁኔታ እንዴት አድርገን ህይወታቸውን መምራትና አብረን መሄድ እንደምንችል የሚረዳና የሚያረጋግጥልን ክፍል ነው። የመርሳት ችግር በአብዛኛው ተጠቂዎች ደግሞ አረጋውያን ሲሆኑ የመርዳት መንገዶችም ደግሞ የተለያዩ ናቸው። ማረጋገጫ መስጠት ችግሩ ያለባቸውን ሰዎች ውስጣዊ ዓለም የመረዳትና የመቀበል መንገድ ወይም ደግሞ ልዩ የተሰጠ ጥበብ ነው። በተለይም የአረጋውያኖችን ስሜት ማወቅ እና ማክበር እንዲሁም ደግሞ ልምዳቸውን ማረጋገጥ የእነርሱንና እነርሱ አካባቢ ያሉትን በአቅራቢያቸው ያሉትን የሚረዷቸውን ሰዎች ጭንቀት ይቀንሳል፣ የጋራ ደህንነትንም ደግሞ ይጨምራል። የመርሳት ችግር ያለባቸው ሰዎች መርሳታቸውን ስለማይረዱ እንደረሱ ሲነገራቸው በጣም ይረበሻሉ። አሁንም ቢነገራቸው እንደገና ስለሚረሱት ውስጣቸው የሚቀረው ያለማወቅ ስሜትና ሀፍረት ይሆናል ማለት ነው። ስለዚህም ያንን ስሜታቸውን የአለማወቅ ስሜታቸውን ያንን የሀፍረት ስሜታቸውን ለማሸነፍ ሲሉ ቁጦዎችና እንቢተኞች እንደውም ኃይለኞች አንዳንድ ጊዜም ተጋፊዎች ሊሆኑ ይችላሉ። ይህ ባህሪ የመጣው ሁሌም አብሯቸው ያለውን ውስጣዊ እኔነት ይህ ተፈጥሯዊ የሆነውን የሰውነት እኔነት ለመጠበቅ የሚያደርጉት ተፈጥሯዊ ስሜት እንጂ አስበውና አልመው ላድርገው ብለው የሚያደርጉት ነገር ግን አይደለም። የመርሳት ችግር ያለባቸው ሰዎች ደጋግሞ ተመሳሳይ ጥያቄ ሊጠይቁ ወይንም ተመሳሳይ በሆነ መንገድ ሊሄዱም ይችላሉ። በአደራረግ፣ በአሰራር፣ በመንገድም ጭምር በቤት ውስጥ በአንድ አይነት አቅጣጫ ላይ ወደ ክፍሌ ነው ብለው ወደ ልጃቸው ክፍል ሊሄዱ ይችላሉ። ክፍሌ ነው ብለው ወደ ሳሎን ሊመጡ ይችላሉ። ይህ ነገር ፈልገውት ሳይሆን አእምሯቸው ስለሚረሳ ያንን የትላንትናው ልምዳቸውን ዛሬ ላይ ስለሚያደርጉት ብቻ ነው። ይህንንም ደግሞ እነሱን ለመርዳት ምን ማድረግ አለብን ስንል በዚህ አይነት ጊዜ ያለ መሰላቸት ጥያቄያቸውን መመለስ የሚሄዱበትን አቅጣጫ መሳሳታቸውን ሳይሆን ወደ ፈለጉት አቅጣጫ እንዴት በቀላሉ ሊመለሱ እንደሚችሉ የተሻለ ሌላ አማራጭ እንዳለ በማሳየት ለመረዳት ይህንን ደግሞ ለኛም ማስተዋልን ያስፈልገናል ማለት ነው። ይህ ማስተዋል ደግሞ ቫሊዴሽን ወይንም ማረጋገጫ የመስጠት የይለፍ ቃል ጥበብ እንለዋለን። በተጨማሪም እንዲያስተውሉ የሚረዳቸውን ምልክቶችን በተደጋጋሚ ደግሞ በትዕግስት ማሳየት ዋናውና አንዱ መንገድ ነው ብዬ አስባለሁ።
ለምሳሌ ክፍላቸው በስተቀኝ በኩል ቢሆን በስተግራ ያለው የልጆቻቸው ክፍል ቢሆን በስተቀኝ በኩል አበባ በማስቀመጥ የነሱን ፎቶግራፍ በማስቀመጥ ክፍላቸው የት እንደሆነ በቀላሉ እንዲያስተውሉ ማድረግ ይቻላል። አሊያም ደግሞ ስማቸውን በመለጠፍ በተለይ ደግሞ የጋራ መኖሪያዎች በሚሆንበት ጊዜ ወደ ሌላው ወደ ጎረቤታቸው ቤት በቀላሉ እንዳይሳቡ የራሳቸውን ፎቶ ጎላ ባለበት ስማቸውን በቆንጆ ሁኔታ ቢጻፍ ክፍላቸውን ቶሎ ለማስታወስ ይችላሉ። አንዳንዶች ደግሞ ከሳሎን ወዴት አቅጣጫ መሄድ እንደሚችሉ እንኳን ስለማይረዱ አቅጣጫቸውን የሚያሳይ ልዩ ምልክት ማድረግ መልካም ነው። ለምሳሌ የሚወዱት የውሻ ምስል ካለ፣ የሚወዷት አይነት ድመት ካለች፣ የነሱ መኪና ይነጠቀሙት የነበረበት ካለ ወይም ደግሞ የአካባቢያቸው የሚያስታውሱት ስም ካለ እሱን በግድግዳ ላይ በመለጠፍ ያንን እንዲያስተውሉ በቀላሉ አካባቢያቸው፣ መንገዳቸው ወዴት እንደሆነ እንዲረዱ ይረዳቸዋል ማለት ነው። የመርሳት ችግር ያለባቸው ሰዎች የማይጠየቁት ጥያቄ ቢኖር ለምን አደረግ፣ ለምን ሰራ፣ ለምን የሚለው ጥያቄ ነው። ይህም ለምን የሚለው ጥያቄ ምክንያታዊ ጥያቄ ነው። ለምን የሚለው ጥያቄ ለመመለስ ደግሞ ምክንያታዊ መሆን ያስፈልጋል ማለት ነው። ምክንያታዊ ደግሞ ለመሆን የሆነውን ነገር ወደ ኋላ መለስ ብሎ ማሰብ፣ እንደገና ማስታወስ ይጠይቃል። የአልዛይመር ችግር ያለባቸው የመርሳት ችግር ተጠቂዎች ግን መለስ ብሎ ወደ ኋላ ለምን የሚለውን ጥያቄ መመለስ ስለማይችሉ አንዳንድ ጊዜ ቆመው ፊት ለፊት ሊመለከቱን ይችላሉ። ገና ሐሳብ ሊያመጡ ወደ ማሰብ ውስጥ ሲገቡ ሲጨነቁ ሊታዩ ይችላሉ። ስለዚህ ለአልዛይመር በሽተኞች ወይም የመርሳት ችግር ያለባቸው ሰዎች የማይጠየቁት ጥያቄ ቢኖር ለምን የሚል ነው ማለት ነው። ስለዚህ የመርሳት ችግር ባለባቸው ሰዎች ፊት ሲቆሙ ለምን የሚባለውን ጥያቄ ስርዝ አድርጉት ማለት ነው። ይህን ስሜታቸውን በጥንቃቄ ለመረዳት የተሰማቸውን ስሜት ለማክበር የረሱትን ወይም ደግሞ የነበረባቸውን ማድረግ የነበረባቸውን ነገር እንደ አዲስ አሁንም ልክ ገና እንደተጀመረ አድርገን መንገር፣ ይህ ቀናነት የመልካም መናገር ነው። ይህ ለምን በሚለው ላይ የተመሰረተውን እንደማይጠየቁ ከተረዳን ብዙ የምናስባቸው ነገሮች አሉ። ከነዛ ውስጥ ግን ስሜታቸውን በጥንቃቄ መረዳት እጅግ አስፈላጊ ነው። የተሰማቸውን ስሜት ማክበር፣ ቢናደዱ፣ ቢቆጡ፣ እንዳልገባቸው ቢሆኑ ያንን ልንረዳላቸው ይገባል። የረሱት ወይም ደግሞ ማድረግ የነበረባቸውና ሳያደርጉት የቀሩት ነገር ካለ መርሳታቸውን መንገርና ማስታወስ ሳይሆን ልክ እንዳልተደረገ እንዳልነበረ እነሱም ስለረሱት ማለት ነው ይገረማሉ። አንዳንድ ጊዜ የረሱትን ነገር አድርገህ ነበር ስንላቸው በጣም ይረበሻሉ፣ በጣም ይገረማሉ። እንደውም የረሳነው ያላወቅነው እኛ እንደሆን አድርገውም ሊገምቱ ይችላሉ። ስለዚህ ያለን እድል ያለን መጠቀም ያለብንን ጥበብ አሁን ማድረግ የነበረባቸውን ነገር ሳያደርጉ ቢቀሩ ልክ እንደ አዲስ አሁንም እንደገና ለመጀመሪያ ጊዜ እንደነገርናቸው አድርገን በቅንነት፣ በመልካምነት፣ በበጎነት ልንነግራቸው ያስፈልጋል። ይህም የመርሳት ችግር ያለባቸውን ሰዎች ዋናው የመርዳት ቁልፍ ነው ብየዋል። ባለፈው ጊዜ አንዳንድ ሰዎች ጠይቀውኛል። ይህንን ፕሮግራም ካስተላለፍኩ በኋላ ለመሆኑ ሰው የመርሳት ችግር እንዳለበት በምን ሊገምት ይችላል የሚለውን ጥያቄ በአካል በውስጥ ማስታወሻ የጠየቃችሁኝ ሰዎች አጠር አድርጌ በራሳችን ቃል ለመተንተን ሞክራለሁ። የማስታወስና
የመረጃ ሂደት ለመገምገም የሚሰጥ አጭር የሙከራ መጠይቅ ይላል። የአእምሮ ተግባርን መስተጓጎልና የማስተዋል እክልን ለማጣራት ወይንም ለመከታተል የሚጠቅም ቅጽ ነው። የመርሳት ችግር የአእምሮ ተግባራትን መመዘኛ ቅጽ ይላል። አንደኛ ያለንበትን የዓመተ ምህረት ቁጥር ስንት ነው? ሁለተኛ ወቅቱ ምንድን ነው? ክረምት፣ በጋ፣ ጸደይ፣ በልግ። ይህንን ማወቅ እንድንጠይቃቸው አሁን ያለንበት ሰዓት ክረምት ነው በጋ የሚለውን በተለይ በኢትዮጵያ ክረምትና በጋ ስለሆነ በደንብ የታወቀው በልግና ጸደይ ብዙም ላይታወቅ ይችላል። ምክንያቱም ልዩነቱ ቀስ ያለና በጣም ስስ ስለሆነ ማለት ነው። ስለዚህ በእኛ ጋር የምንጠይቃቸው ክረምት ነው ወይስ በጋ የሚለው ይሆናል ማለት ነው። ከወራቱ የትኛው ወር ላይ ነን ያለ ነው? ሰኔ ነው ክረምት ላይ ወይ ደግሞ የካቲት ነው በጋ ላይ? እንደዚህ ለይተው እንዲያውቁት ማለት ነው። የቀኑስ ቁጥር ስንት ነው? ዛሬ ስንተኛ ቀን ነው? ዛሬ ምንድን ነው ቀኑ የሚለውንም አንድ ላይ እንጠይቃቸዋለን። ለምሳሌ የሳምንቱ ቀን ሰኞ ነው ወይስ ማክሰኞ? ይህንን ያስታውሱታል ወይ? የትኛው ወር ነው? ስንተኛው ወር ነው? መስከረም አንደኛ ወር ነው ወይስ ሁለተኛ ወር ነው እያልን አረጋግተን መጠየቅ እንችላለን። የትስ ሀገር ነው ያለ ነው? የትስ ክፍለ ሀገር ነው ያለ ነው? የትኛው ከተማ የት ሰፈርስ ነው ያለ ነው የሚለውን ነገር መጠየቅ እንችላለን። ያስታውሱታል ወይ የሚለውን ማለት ነው። በዛ ላይ ደግሞ አንዳንድ ጊዜ የምንጠይቃቸው የት ነው ያለኸው ወይ ደግሞ የት ነሽ ያለሽው? አሁን ያለሽው የት ነው? ወይ ደግሞ እማን ቤት ነሽ ያለሽው የሚለው መጠየቅ እንችላለን። ልጆቻቸው ቤት ወስደናቸው ከሆነ ወይንም ደግሞ ሐኪም ቤት ወስደናቸው ከሆነ ወይም ደግሞ መኖሪያ ቤታቸው ካሉ የት ሰፈር ናቸው ያሉት? የት ቤት ናቸው ያሉት? ቤት ውስጥ ደግሞ ምድር ቤት ነው? ምክንያቱም ሲገቡ ሲወጡ የነበረውን ሂደት ያስታውሱታል ወይ ለሚለውን ጥያቄ ለመጠየቅ የትኛው ቤት ላይ ነን ያለነው? ፎቅ ነው ወይ መኖሪያ ቤታችን ወይንስ የምድር ቤት ነው? ማለት መደበኛ ቤት ላይ ነን ወይ ያለ ነው? የመሬት መሰረቱ መሬት የሆነ ማለት ለማለት ፈልጌ ነው። አጭር ቤቶች ማለት ነው። እንደ ቪላ ቤቶች ሊሆኑ ይችላሉ፣ መደበኛ ቤቶች ሊሆኑ ይችላሉ፣ ወይም ደግሞ ትምህርት ቤትም ሊሆን ይችላል። ትምህርት ቤት ነው ወይ ያለ ነው የሚለውንም አንድ ላይ መጠየቅ እንችላለን። የቆምነው ሴት ነው? የተቀመጥነው ሴት ነው? መናፈሻስ ነው ወይ? የት ቦታ ነን ያለ ነው የሚለውንም አንድ ላይ መጠየቅ እንችላለን። ሌላኛው ጥያቄ ደግሞ ቃላትን እንሰጣቸውና ነግረናቸው ደግመው እንዲናገሩት አንዴም ሁለቴም ሶስቴም ደግመው እንዲናገሩት እናደርግና ወደ ቀጣይ ሌላ ጥያቄ ውስጥ እንገባለን ማለት ነው። ለምሳሌ በቅጹ ላይ የተጻፈው ጥያቄ ሁለት አማራጮች አሉት። ወይ ሁለቱንም ሊሉ ይችላሉ ወይ ከሁለቱንም አንዱን ሊወስዱ ይችላሉ ማለት ነው። አማራጮቹ ቡናማ ሸሚዝ ቀጥታ፣ ሁለተኛው አማራጭ ደግሞ ጽጌረዳ ኳስ ቁልፍ ይላል። እሱም ሁለቴም ሶስቴም እንዲደግሙ እናደርግና ወደ ሌላኛው ጥያቄ እንገባለን ማለት ነው። ሌላኛው ጥያቄ ደግሞ የቁጥር ጥያቄ ነው። ቁጥሩ ከ100 ወደ ታች ወደ ኋላ ሰባት ቁጥር እየቀነስን እንሄዳለን። ለምሳሌ 193 86 79 እያለ ይቀጥላል ማለት ነው። እስከምን ድረስ ሊዘልቁ ይችላሉ የሚለውን እንከታተላለን። የቅድም የጠየቅናቸውን የሚቀጥለው ጥያቄ ደግሞ ቅድም የጠየቅናቸውን እነዛን የቃላት ስብስቦችን እስቲ ምን ታስታውሳለህ ብለን እነሱን ደግመን ደግሞ እንጠይቃቸዋለን። እነዛን እስቲ በዚሁ እናንተም ሞክሩት። የሰማችሁትን ታስታውሳላችሁ? አዎ፣ ለማስታወስ ያህል እነዛ ሸሚዝ፣ ቡናማ፣ ቁልፍ፣ ቀጥታ፣
ጽጌረዳ፣ ኳስ የተባሉት ናቸው። እነዚህን አሁን እኔ ስናገር በዚህ መንገድም ሊሆን ይችላል። ግን ያስታውሷቸዋል ወይ? የበለጠ የማስታወስ አቅም ካላቸው ከነረድፉ ሊናገሩ ይችላሉ። ከነረድፉ እንኳን ባይናገሩ ከዚህኛውም ከአንደኛውም ከሁለተኛውም ረድፍ እያደረጉ እያቀላቀሉ ቢናገሩ ዋናው እንዴት ሊያስታውሱ ምን ያህል ሊያስታውሱ የሚችለውን ስለሚገምት ያንን አጥብቆ ይገልጽልናል። ረድፋቸውን ተከትለው መጀመሪያ የተጀመረውን እስከ መጨረሻ ድረስ ቢከተሉ ያ በጣም የተለየ ቆንጆ ደረጃ ላይ እንዳለ ያስታውሳል። አንዳንድ ጊዜ የማይመቻቸው ማለት የቀኝ እጃቸው ፓራላይዝድ የሆነ ወይ ግራ እጃቸው ፓራላይዝድ የሆነ ሰዎች ካገኘን እንዳይቸግራቸው በዛ መሰረት ቀኝ እግር ጉልበት ላይ ያስቀምጥ ወይም ደግሞ ግራ እግር ጉልበት ላይ ያስቀምጥ የሚለውን ጽፈን እንሰጣቸዋለን። ያንን ያነቡና ያነበቡት ምን እንደሚል ተረድተው ያደርጉታል ማለት ነው። 16ኛው ጥያቄ ላይ ወረቀት ላይ የተጻፈውን እንዲያነቡና እንዲመልሱ እናደርጋለን። ያ ደግሞ ተጽፎ የሚያነቡት ነገር ዓይንህን ክደን ወይንም ዓይንህን ጨፍን የሚል ነው። እሱን እናሳያቸውና አንብበውት በአነበቡት መሰረት ትዕዛዙን ይፈጽማሉ ማለት ነው። ቀድመን እንነግራቸዋለን። እዚህ ወረቀት ላይ የተጻፈ ነገር አለ፣ እሱን አንብበህ ወይም እሱን አንብበሽ ወይም እሱን አንብበው የሚለውን ይፈጽሙታል፣ ያደርጉታል ብለን እንነግራቸዋለን። ወረቀቱ ላይ የተጻፈው ዓይንህን ክደን ወይም ዓይንህን ጨፍን ስለሆነ ያንን አይተው ዓይናቸውን ይጨፍናሉ ወይም ይከድናሉ ማለት ነው። ከዛ ደግሞ እርሳስን ሰጣቸውና በእርሳሱ ላይ ከእርሳሱን በመጠቀም በወረቀት ላይ 5 ማዕዘን ያላቸው 2 ስዕሎች እንዲሰሩ። እነዛ የሚሰሩት ስዕሎች አንዱ ከአንዱ ጋራ የተጠላለፈ ነው። ስለዚህ ሁለቱንም ባለ 5 ማዕዘኖች አጠላልፈው በትክክል ሰርተውታል ወይ፣ ለመስራት ሞክረዋል ወይ፣ ወይንስ ሌላ ነገር እሱን በፍጹም የማይቀራረብ ነው ወይ የሰሩት የሚለውን በማየት ያንን አይተው በሰከንዶች ውስጥ አይተው ለመስራት የሚችሉበትንና አይተው ለመስራት የማይችሉበትን የማስታወስን አቅም እንድንረዳቸው ይረዳናል ማለት ነው። ይህ የማስታወስና የመረጃ ሂደት ለመገምገም የሙከራው ቀላል የማስታወስን እክል ለማጣራት እና ለመከታተል ይጠቅማል ተብሎ የተቀመጠው ቅጽን ተከታትለናል፣ አይተናል። እንግዲህ ራሳችሁንስ በዚህ ትሞክሩታላችሁ? ይቻላል። እኔ ያቀረብኩላችሁ ሲስተር ለምለም ተፈራ ነኝ። አመሰግናለሁ። የመርሳት ችግር ወዳለባቸው ሰዎች ሲመጡ ሁል ጊዜን፣ ትህትናን፣ ፍቅርን ይዘው መምጣትን አስታውሱ። እንዲሁም ላይክ፣ ሰብስክራይብ፣ ኮሜንት ማድረጉን ደግሞ እንዳይረሱ። አመሰግናለሁ።